በሶስቱ መንግስታት የታሰብኩት አንድ ቁም ነገር ልንገራችሁ። በሶስቱ መንግስታት የተፈጠሩ ፖለቲከኞች ኢትዮጵያ ውስጥ የኢትዮጵያ ህዝብ መሰረታዊ ችግር የሆነውን የህግ የበላይነት እጦት፣ የዘመናዊ መንግስትነት እጦት፣ የዲሞክራቲክ ኢንዲፔንደንት የዲሞክራቲክ ኢንስቲትዩሽንስ ያለመኖር እጦት፣ ይሄ ሳይለንት ማጆሪቲ ኢትዮጵያ ውስጥ ያለ ሳይለንት ማጆሪቲ የሚለው ይሄንን ነው። እጦት መልስ ሊሰጡ አልቻሉም። ፖለቲከኞች አልቻሉም። ይሄው እስከ ዛሬ እስካሁን ደቂቃ ድረስ አልተቻለም። የ3000 ብንትስዮ ዘመን ታሪክ ያላት ስቴት ነች ኢትዮጵያ። the state of Ethiopia but the government ኢትዮጵያ የሚያቋቁሟትና የሚመሯት እነዚህን ሶስት የዲሞክራሲ ርዕሱን ይዩት። የዲሞክራሲያዊ ስርዓት ግንባታ ምን ላይ ነው የሚገነባው? ፒላር ይፈልጋል። ሶስቱ ፒላሮች ናቸው የሚያስፈልጉት። የህግ የበላይነት የኢትዮጵያ ህዝብ ችግር እሱ ነው አንዱ ትልቁ። ሁለተኛው የዲሞክራቲክ ኢንስቲትዩሽንስ ኢንዲፔንደንት ዲሞክራቲክ ኢንስቲትዩሽንስ። ሶስተኛው ሞደርን ስቴት ገቨርንመንት። በየዘመኑ የኃይለ ሥላሴ መንግስት ሲወድቅ የኃይለ ሥላሴ መንግስት ቢሮክራሲ እንዳለ፣ የደርግ መንግስት ሲወድቅ የደርግ መንግስት ሲወድቅ ሰባ የደርግ ምናምን ንክኪ እንዳለ የነገውን አላውቅም። ነገ ይሄ እንዲደገም አልፈልግም እኔ ሚስተር ቼርማን። ኢህአዴግ ታሪክ መስራት አለበት። ምንድነው የሚሰራው ታሪክ? ይሄ ጥሩ ጅምር ነው። ይሄ ጥሩ ጅምር ነው። ፖለቲከኞች ፌል አድርገዋል። እንደዚህን ሶስት ተቋሞች በመገንባት ረገድ ሜርቶክ አይሰራም። እስከ ዛሬ ዲሞክራሲ፣ የህግ የበላይነት፣ ፍትህ የታል? ተጀምሯል። ከመንግስታት አንዱ ከሌላው ይሻላል። ግን from one chapter to another chapter now let's write a new book። አዲስ መጽሐፍ ኢትዮጵያ መጽሐፍ ትችላለች። ኢህአዴግ የዚህ መጽሐፍ ደራሲም ጸሐፊም አንባቢም ሊሆን ይችላል ካወቀበት። ስለዚህ ነው ሰጀስት ላድርግ የመጨረሻ ሐሳብ ልናገር። ይቅርታ እየጠየቁ ይሄ የዛሬው ስብስብ በጣም ባጭር ጊዜ ውስጥ ቀጥሎ የተረሱ አብዮተኞች ማይ ጄኔሬሽን በስታሊኒዝም በማኦይዝም በሌኒኒዝም እየተባለ በሌላ ሀገር ችግር መፍቻ ኢምፖርት በተደረገ አይዲዮሎጂ የሚታመሰው አገሬ ዛሬ የምትሏቸው ተቋሞች የሚመሰረቱ የኢትዮጵያ ህዝብ ዲሞክራሲ ልምድ የለው። ማን ያለው? ሂድና እስቲ የሄድን ትግራይ እንመልከት፣ አማራ እንመልከት፣ ጉራጌ፣ ቤኒሻንጉል ጉሙዝ ቁጭ ብሎ ዛፍ ላይ ያወራል። እማንደማመጥኛ የተማርን የምንባለው ግልቦቹ በውጭ ሀገር ኢምፖርትድ በሆነ አይዲዮሎጂ የምንነዳ ለባህላችን ዋጋ ማንሰጥ ክብር ማንሰጥ ስለሆን ተመልሰን ግራስሩት ከቀበሌ ጀምረን የኢትዮጵያ ማህበረሰብ ተወካዮች የምንላቸውን ኢንስቲትዩሽንስ ጠርተን ይሄ አደባባይ አይበቃንም። ጃልሜዳ እንድንገናኝ እለምናቸዋለሁ። አመሰግናለሁ።